ጥናስጥልን እንደሙላችኋል ውድ የረማ ሚዲያ ተከታታዮች እንደምን ቆያችሁ ዛሬ በትግራይ ክልል ስለሚገኙ አንድ የካንሰር በሽታ ስለሚሰቃዩ አባት የእርዳታ ጥሪ ለማድረስ ተገኝተናል አብራችሁን ቆዩ እኛ አባት አቶ ማአሾ ገብረ ሚካኤል ይባላሉ ተወልደ ያደጉት በትግራይ ክልል ሰሜን ምዕራብ አዲያቦ አዲነብሪር ሲሆን እድሜያቸው ለአቅመ አዳም ሲደርስ በትዳር ተጠምረው ከባለቤታቸው 5 ልጆችን ወልደው ለ3 አስርት ዓመታት በሽሬ እንደስላሴ ከተማ የዕለት ተዕለት ስራቸውን ያከናወኑ ህመማቸው እስከታወቀበት ጊዜ ድረስ ቆይተዋል ነገር ግን በአሁኑ ሰዓት ሞራላቸው ወርቆ ቤተሰቦቻቸው ማስተዳደር ተስኗቸው ያልጋ ቁራኛ ሆነዋል አያው ነው ከዛ ወደ ትግል ላይ እስከ 80 ዓመት ቆይቶ ያዛ ተሰራብቼ የስምንት ይዤ መጣሁ ከዛ ከመጣሁ ድረስ እዚህ ባለትዳር ነው 5 ልጅ ያለው ከዛም በኋላ ሲቀመጥ በሽታ ነው ያዘኝ ካንሰር የሚባል በሽታ እዛ ግን የሚደግፈን ሰው ልጅ አሁን የደረስኩበት እዚህ ከደረስኩበት ተመላለስኩ በሽታ በጣም ከፍተኛ በሽታ ነው ያዘኝ ምንድነው በሽታው የሚደግፈኝ ሰው ነው የፈለኩ በሽታው ምንድነው ካንሰር ነው በሽታው የተባልኩ በቃ እዛ በአይደር በሽታ ህክምና ነው ያለው እዛ የታከምኩ እዛ ነው ያለው በቃ አቅም ስለሌለኝ በቃ መድኃኒት በጊዜ አጣሁ እዚህ ያለው እና እዚህ ነው የተመላለስኩ ያለው መቼ ነው የጀመሩት የጀመረው መስከረም አካባቢ ነው የጀመረው እዛ በኋላ ወይ መቀሌ ወይ ደግሞ አዲስ አበባ ሄደን አቅም የለኝ አልኩት በቃ መቀሌ ሄደን እዛ መቀሌ ደግሞ መጣሁ ያው መድኃኒት ሲገዛ አልቻልኩም በተለዋጭ ዝም ብዬ በቃ እስከ ገዛ አጋዝ ስታገኝ እስከዛ ዝም ብለህ ታከማለህ በቃ አነስተኛ መድኃኒት የሰጠኝ የአይደር የሰጡት የህክምና ውጤት አይደር ነው የህክምና ውጤት የላቦራቶሪ ውጤት እና መድኃኒቶች ቢያሳዩ ህክምናው ነው ተሰጠው የመጀመሪያ የሊፈሬት ዋልኩ ይሄ ነው በዚህ ግን ውጤቱንማ እዛ ነው የገዛው ሪፈረንስ ተጻፈላችሁ ከአክሱም ሆስፒታል ነው አክሱም ሊፈሬት ዋልኩ እዛ ከአክሱም ወደ መቀሌ ነው የመጣሁት ወደ አይደር እዛ ነው ስለዚህ አይደር ላይ የደም ካንሰር ነው ያረጋገጠው መድኃኒታቸው ከየት ነው እየገዛ ያለው መድኃኒቱ በውጭ ነው የምትገዛው አለ በውጭ ነው አጣሁት በውጭ መረዳኝ ሰው ስለሌለ በቃ አቅም የለኝም ሲገዛ በቃ ዝም ብዬ ነው ያለው እነዚህ መድኃኒቶች ከየት ነው የሚያገኙዋቸው እዚህ በፋርማሲ ነው የሚሉት ፋርማሲ እኩል ውስጥ ይገኛል እኩል በደገ ነው የሚገኘው ከዛ በደጀ ሲገኘው ደግሞ መድኃኒት ውድ ነው በጣም እስከ ስንት ብር ያስወጡታል መድኃኒት እስከ ስንት ይጠይቃሉ እስከ 25000 ገዛው 23500 ገዛው ያለው አዲስ አበባ በቂ አይደለም ማለት ነው ሐኪሞቹ እንደዛ ነው በቂ ስላይደለ ሌላ ታመጣላሉ ሌላን ማዕቀም ያለኝ አጥንቃ እስከ ምታመጣ ዝም ብለ ዝናዩ ያለን ያንተ በሽታ በጣም ሲሉ በዛ ከ40000 በላይ ሆኗል በቃ ሲሉ አሉ በጣም አደገኛ ነው ያለን እዛ የተመላለሱ ነው መልካም አሁን ይሄንን ቪዲዮ ለሚያዩ ሰዎች ምን ቢያረጉ ወይ ምን ቢሮዱት ብሎ ይጠይቃሉ የሚፈልጉ አሁን የመድኃኒቱ ሲያግዙኝ በጣም ነው ደስተኛ ዋናነት ለመድኃኒት መግዣ ነው የፈለጉ ለብዙ መድኃኒት ያጣው ለዛም ሳያርጉም ይገዝቶ ሊታከም ስለሚችል በቃ ሀገዝ የሚፈልገኝ በብር ነው አቅም ስለሌለኝ ለመድኃኒት መግዣ ሌላ ለተመልካቾቻችን ማስተላለፍ የሚፈልጉት ነገር ካለ እኛ አባት ከአመታት በፊት መታመማቸው ሲታወቅ ካንሰር በደማቸው ብዙም ባይሰራጭም አይናቸው አካባቢና እግራቸው ያስቸግራቸው ነበር
አሁን ህመማቸው ብሶ አቅማቸው እየደከመ ከአቅማቸው በላይ በሆኑ መድኃኒቶች ታግዘው ህይወታቸውን እየተንከባከቡ ይገኛሉ። አቶ ማሾ አሁን ላይ ከህመማቸው ለመዳን በጊዜ መታከም የእርሱ ድጋፍ ይፈልጋሉ። በመቀሌ ከተማ አይደር የፌደራል ሆስፒታል ህክምናቸውን እየተከታተሉ የሚገኙት አቶ ማሾ ድል ለማግኘት በ0914 20 7261 በ0914 20 7261 ላይ ደውለው ማናገር ይችላሉ። በህክምና ሂደታቸው ኬሞቴራፒ ጀመሩና ቀላል የካንሰር ደረጃም ስለሆነ ለመዳን እርዱኝ ይላሉ። በጣም እናመሰግናለን። እነዚህ እንደዛ አረጋን የጠየቁኝ በጣም እናመሰግናለን። እንደዛ እንደኔ ያሉ በሽተኞች ደግሞ እንደዛ አርገው ይወራሉ። ሀገራችን ሁሉ ለመርዳት በቃ ባህራችን ነው። እንደዛ አርገን ተረጋግፈን ወደ ሀገራችን ሰላም መረጋጋት በሽተኛው አጥፍተን ወደ ሰላም ለመኖር በቃ ባህላችን ነው። እንደዛ እንፈልጋለን። እርሶን ለማግኘት የሚፈልጉ ስልኮትና የባንክ ሂሳብ ቁጥሩን ቢነግሩን። እኔ የምፈልገው በቃ አሁን መድኃኒት አቅም መግዛት ስለሌለኝ ሂሳብ እንትን በዚህ ቁጥር ሲልኩልኝ እፈልጋለሁ። ምን ባንክ ነው? ኢትዮጵያ ንግድ ባንክ። ኢትዮጵያ ንግድ ባንክ። ስልክ ቁጥሮትስ? ስልክ ቁጥሩ ስልክ ቁጥሩን ይንገሩ። ስልክ ቁጥሩ መጨረሻ ማመስገን ፈልጉ ሰው ጋር ማመስገን ፈልጉ። መጨረሻ እንደዛ አድርገን ተጠየቅን። በጣም እናመሰግናለን። እዛ እንዲያና ለማ እናንተ እንደዛ አድርጋችሁ እንድትጠይቁ በጣም ነው እናመሰግናለን። በመጨረሻ በትግርኛ ቋንቋ ፈልጉት እንዲሉ መጨረሻ ምንም በቃ እንደዚህ አይነት ሊበዛ ጥያቄ ያመን በሽተኛ በትግርኛ ገንዘብ ለዝሓመሙ ሰባት ጠይቃ ንድሓን ዝገበሩ ዘለኹም ክትፈፅሉ ኣለኩም تعامل على مسلماتهم سبب የለኝም ሰብሰብ ባሰው ተናዲ تعامل ደስል እኛም የዜግነት ግዴታችንን እንወጣ። ክቡራንና ክቡራን ተመልካቾቻችን ከአቶ ማሾ ጋር የነበረን ቆይታ ይመስላል። በቀጣይ ፕሮግራማችን እስክንገናኝ ቸር ሰንብቱ።